አንዲት የጽዳት ሰራተኛ አንድ ቦርሳ ይዛ ወደ አለቃዋ ቢሮ ገባችና ጌታዬ በስብሰባ አዳራሽ ውስጥ እያጸዳው ሳለ ይህንን ቦርሳ አገኘሁት አለች። አለቃውም እሺ እዚህ አስቀምጪው አለ። ሰራተኛዋም በመቀጠል ቦርሳው በከፊል ክፍት ስለነበር $3000 አየው። አንዳንድ ዕቃዎችም ወድቀው ስለነበር በጥንቃቄ መልሼ አስቀምጬዋለሁ አለች። አለቃው አመስግኖ አሰናበታት። ወዲያውም ትልቅ ደንበኛቸው ለሆነውና ለቦርሳው ባለቤት ለሚስተር ዊልሰን ደውሎ ሄሎ ቦርሳውን እኛ ጋር ረስተውት ሄደዋል አላቸው። ሚስተር ዊልሰንም ኦ እግዚአብሔር ይመስገን የት አልኩት ብዬ ተጨንቄ ነበር፣ ውስጥ $5000 አለበት አሉ። ስልኩ ሲዘጋ አለቃው ግራ ተጋባ። የጽዳት ሰራተኛዋ ያለችው 3000 ነው፣ ባለቤቱ ግን 5000 ነው ያለው። ጸሐፊዋ ጣልቃ ገባችና ጌታዬ የጎደለውን $2000 በእርግጠኝነት እሷ ነች የወሰደችው አለች። አለቃውም ለምን እንደዛ አሰብሽው ሲል ጠየቃት። ምክንያቱም እሷ የሁለት ልጆች እናት የሆነች ያለ ባል የምትኖር ችግረኛ ናት። ባለፈው ሳምንት ደሞዝ እንዲጨመርላት ስትለምን አይቻታለሁ። እንዲህ አይነት ሰዎች በጣም አጭበርባሪ ናቸው። እመነኝ እሷ ናት የሰረቀችው አለች። ከሥራ በኋላ ወደ ቤት ሲሄዱ አለቃው የጽዳት ሰራተኛዋን ጠጋ ብሎ እሜቴ በኑሮ እየተቸገርሽ ነው ሲል ጠየቃት። አዎ ጌታዬ ትንሽ ከበድ ብሎኛል፣ ልጄ ሆስፒታል ታማብኝ ለሕክምናዋ $2000 አስፈልጎኛል አለች። ወዲው ጸሐፊዋ ጮኸች፣ አየህ ጌታዬ ልክ የጎደለው ገንዘብ መጠን ነው፣ እሷ ሌባ ናት አለች። የጽዳት ሰራተኛዋም ደነገጠች። መልሳም ሌባ? ኧረ እኔ ምንም አልሰረቅኩም፣ ለምን ተዋሻለሽ አለች። አለቃውም በቃ ይበቃል ሂጂ ብሎ ተሰናበታት። በሚቀጥለው ቀን ሚስተር ዊልሰን ቦርሳቸውን ሊቀበሉ መጡ። ቦርሳውን ሲከፍቱ ግን $3000 ብቻ አገኙ። አለቃውና ጸሐፊዋም ምን ይፈጠር ይሆን ብለው ይጠብቁ ጀመሩ። ነገር ግን ሚስተር ዊልሰን አልተቆጡም። እንዲያውም ተገረሙና ኦ ይቅርታ በጣም ትናንትና ረስቼው ነበር፣ ለካ $2000ን ለጓደኛዬ ለመስጠት ቀንሼ ነበር፣ ቦርሳ ውስጥ ትቼ የሄድኩት $3000 ብቻ ነው፣ ስለ ስህተቴ ይቅርታ አሉ። በዚህ ጊዜ ጸሐፊዋ በአፈር ትደረቅ ቀረች፣ በስህተት ጽዳት ሰራተኛዋን በመወንጀሏ ምክንያት። አለቃው ግን ፈገግ አለና የጽዳት ሰራተኛዋን አስጠራ። ለደንበኛው እያሳየ ቦርሳውን ያገኘችው ይህች ሴት ናት፣ ምንም እንኳን የራሷ ከፍተኛ የገንዘብ ችግር ቢኖራትም እምነቷን ጠብቃ ቦርሳውን መልሳለች። ከዛሬ ጀምሮ እሷ አዲሷ ምክትል ረዳቴ ናት፣ ደሞዟም ይጨመራል፣ የልጇም ሕክምና ይሸፈናል አለ። በችግር ውስጥም ሆኖ ታማኝ መሆን ትልቅ ዋጋ ያስገኛል። ሰውን በሁኔታው አይተን መፍረድ ስህተት ነው። እውነት ዘገይት ይሆናል እንጂ የልፋትና የታማኝነት ዋጋ መከፈሉ አይቀርም። ታማኝነት መሸለም መቻል አለበት ብላችሁ ካመናችሁ እስቲ የልብ ምልክት ኮመንት ላይ አስቀምጡ።